ስለዚህ ይህን ማረም ነው። ይሄ መንግስት አሁን ባለነው ሁኔታ የወያኔ ጉዳይ ሳይሆን ትልቁ አጀንዳ የተረኝነቱን ስሜት የማስተካከል ሂደትና መንግስት ክሊርሊ ኢትዮጵያን የመቆጣጠር ኢትዮጵያን እንደ ኢትዮጵያ ማክበር ኢትዮጵያውያኖችን አንድ ለማድረግ በቁርጠኝነት መስራት ይኖርበታል ነው። ዳትስ ኢምፖርታንት። የመስከረም 30 ምናምን ቀልድ ነው፣ ጨዋታ ነው። የወያኔን አጀንዳ ይዞ ሲያወሩ መዋል ሌላው ህብረተሰብ ጥያቄዎች እንዳይጠይቅ የመኖር መብቴን አክብርልኝ መንግስት ከሆንክ ብሎ ጥያቄ እንዳይጠይቅ በሀገሬ መብት አለኝ ብሎ እንዳይጠይቅ የሚያደርግ አጀንዳ ነው። አባክ ዝም በለው ወያኔ መስከረም 30 ብሎ ስለዛተ አሁን ሌላ ነገር ምንም ነገር አያስፈልግም ብለህ ኢግኖር ልታረገው ስለፈለክ ካለው በስተቀር ሀገር የሚመራ መንግስት በተሸነፈ ቡድን ሊናጣ አይገባውም። ሀገር የሚመራ መንግስት አይዲያው ተበልቶ ባለቀ ቡድን አጀንዳ ሊሰጡ አይገባም። ህብረተሰቡ ለዚህ አስተዋጽኦ ሊያደርግ አይገባም። ሌላ የፖለቲካ ኃይል ነኝ የሚለው ደግሞ የፖለቲካ ኃይል ፖለቲካ የያዙ ሰዎች እንዳልኳችሁ ፖለቲካ ቀና ሐሳብ ነው። ቀናውን አጣመውት ሄደው ሲጣመሙ ኑረው ማቃናት አቅቷቸው የወደቁ ሰዎች ተመልሰው ተቃንተው ይመጣሉ ብለ ማሰብ ፖለቲካውን ራሱ ማራከስ ነው የሚሆነው ነው ማራከስ ነው። ስለዚህ ህዝብ የሚቀበልህ መልክን አይቶ አይደለም፣ አስተሳሰብ የፖለቲካ ሂደት ይዘህ ከመጣ ሀገር እመራለሁ፣ አስተካክላለሁ፣ ህዝቦችን እኩል አድርጌ አያለሁ፣ ለውጥ አመጣለሁ፣ በሀገሬ ውስጥ ኢኮኖሚ አሳድጋለሁ፣ ድህነትን እቀርፋለሁ ብለህ ስትታገል ተግባርህ ነው ሰው የሚለካው። የምትሄደውን አካሄድ እውነት ነው ወይ? ከሰዎች ያለያያል ወይ? ዘርና ቋንቋን መሰረት አድርጎ ይሄዳል ወይ ብሎ ቴስት ያደርጋል። ከዛ ውጭ ግን አፍንጫ ቀጥ ስላለ ወይም ጸጉር ስለተመለጠ ሳይሆን ሰው የሚቀበልህ ሪያሊ ኢትዮጵያዊ ነህ ወይ በኢትዮጵያዊነት እኩል ታይናለህ ብሎ ቴስት ያደርጋል የኢትዮጵያ ህዝብ። ስለዚህ የምትለካው በዛ ደረጃ ነው። ነገ ከነገ ወዲያ ምርጫዎች ይመጣሉ። ምርጫዎቹ ሙያዊ በሆነ ነክ ክርክሮች ሲመጡ ለኢትዮጵያ ህዝብ የሚመጥን ይሄ ነው የሚሉ ፓርቲዎች እንዲፈጠሩ እድል ይሰጣል። የመንግስት አቅምም ያኔ ይለካል። እስከዛሬ ዝም ብሎ ወያኔ በሚሉት ባጀብ በአንዳንድ ነገሮች ዝም ብሎ ታጅቦ ሊሄድ ይችላል። ነገር ግን ስፔሲፊክ በሆነ ነገሮች ላይ በኢትዮጵያ ጉዳይ ላይ በሉዓላዊነቷ፣ በኢኮኖሚዋ፣ በውጭ ግንኙነቷ፣ በትምህርቷ፣ በዘርፉ ስትገናኝ ሙያዊ ካላቸው ሰዎች ጋር ሲገናኝ የመንግስት አቅምና ብቃት የሚታይበት ሰዓት ይመጣል። የፓርቲዎች አቅምና ብቃት የሚታይበት ሰዓት ይመጣል። አሁን ከፊታችን ቅርብ ጊዜ ማለት ነው ሪያል ምርጫ የምናረግ ከሆነ ያኔ ማንም ይሁን ወያኔም ይሁን ዳዝ ማተር ተመልሼ አስተካክዬ ቆሻሻዬን አጥቤ ኢትዮጵያን ላስተካክል እመጣለሁ ቢል አጀንዳውን ነው የምናየው፣ ወያኔነቱን አይደለም የምናየው። አጀንዳው ይዞት የመጣው አጀንዳ ምን ይመስላል ብለን ማየት ነው። ሬሊ ይዞት የመጣው አጀንዳ ኢትዮጵያን ይመጥናል ወይ? ጊዜውን ይመጥናል ወይ? አሁን ያለውን ትውልድ ይመጥናል ወይ ብለን እናየውና ልዩነት እንፈጥራለን ማለት ነው። ከወያኔ የተሻለ ካለ የተሻለውን ፒክ ማድረግ፣ መንግስትም የሚሻል ከሆነ እንዲሻል እድሉን መስጠት እኮ ነው። መንግስትም ደግሞ ማይሻል ከሆነ ደግሞ ይዞት የመጣው አጀንዳና የወያኔ አጀንዳ ተመሳሳይ ከሆነ የእናንተም ያው ነው፣ ትርጉም የለውም ማለት እኮ ነው። ስለዚህ ያንን ማድረግ ስንችል ነው ኢትዮጵያ ውስጥ የተሻለ የፖለቲካ ሂደት የምናመጣው፣ የተሻለ የዲሞክራሲ ልምምድ የምናደርገው። አይኖ ዲሞክራሲ የሚመጣው ስሩ ዘ ፕሮሰስ ነው። አይኖ ግን መንገዱን ዘረጋዋለን። የጸጥታ ኃይሎች እናስተካክላለን። ህዝቡ መከራ የሚያሳዩትን እንዲታረሙ እናደርጋለን፣ እንጀምራለን። ከዛ ለፍርድ መቅረብ እንዲችሉ እንጠይቃለን፣ እናደርጋለን። የትኛውን ኮራፕትድ የሆነ ፖሊሲውን የመንግስት ሰራተኛ አገልጋይ ሰርቪስ ሰጪ ኮራፕሽን ውስጥ ከተገኘ ምንም ጥያቄ የሌለው ዘመድ አክስት የሚባል ነገር አይሰራም። ለህግ ሲቀርብ ሀገሪቱ የተስተካከለች የምትሄደው ሁሉም ህግ እያከበረ ይሄዳል። ሁሉም ለህግ ተገዥ ይሆናል። ከላይ እስከታች ያለ የመንግስት መዋቅር ግለሰቡ፣ ማህበረሰቡ
ኮራፕሽን ይጸየፋል። ስለዚህ እንደዛ መዋቅር እንዲኖረን መንግስት ይህን ስራ ነው እንዲህ ዝም ብሎ ካባ ለብሰህ ወያኔ ብቻ እያወራህ መሄድ እንዴ ይበቃናል እኮ እነሱ 28 ዓመት ቆዩብን። አሁን ደግሞ እኛ በዛ ወያኔ እያልን 28 ዓመት እንደገና እንቆይ እንዴ? የተሻለ ነገር እናምጣ እንጂ እንርሳቸው እንጂ እነሱ የተሻለ ነገር አምጥተን የኢትዮጵያን ሕዝብ ወደ ተሻለ ነገር ውስጥ እንክተተው። ወያኔዎች የኢትዮጵያን ሕዝብ አንድ ነገር ውስጥ ከተውት ሂደዋል። አስቀያሚ በሆነ ዘረኝነት ውስጥ ከተውት ሂደዋል ወያኔዎች። ስለዚህ አሁን ያለው ለውጥ ደግሞ ወያኔዎች የከተቱትን ከዛ ማውጣት አለበት። በቃ ያለው ነገር ትግል እኮ ያ ነው። የተሻለ ነገር ስትሰራ ወያኔዎች ዘረኝነት ውስጥ ከተውት የሄዱትን የኢትዮጵያን ሕዝብ ከዘረኝነት ማውጣት ጊዜ ሊወስድ ይችላል፣ ግን ጀምረው ችግር የለም። ስትጀምረው ቦታ መርጣ አይደለም እዚህ ጋር ብላ አይደለም። የተቀመጥክበት አዲስ አበባ ይጀምራል። አዲስ አበባ ከዘረኝነት የጸዳ መዋቅር ሲኖረን እየሰፋ ነው የሚሄደው። ሌሎች ከተሞቻችንም በዛ መልኩ እንዲሄዱ ማድረግ ነው። ስለዚህ እነዛ የሰሩትን አውርደውን ከኢትዮጵያዊነት ማማ አውርደውን ዘረኝነት ከረጢት ከተውን ስለሄዱ አሁን ያላችሁ ሰዎች ደግሞ መታችሁ ዘረኝነት ከረጢት ላይ መቀመጥ ሳይሆን ያለባችሁ ዘረኝነት ከረጢቱን ፈታችሁ የኢትዮጵያን ሕዝብ ከዘረኝነት ማውጣት ስራ መጀመር አለባችሁ ነው። ይሄን ነገር አንድ ነገር ሳታረጉ አልተመረጥኩም ስመረጥ ጠብቀኝ እንዴ! ሀገር እኮ ይዘናል። ትልቅ ሀገር ትልቅ ሕዝብ እኮ ይዘናል። ይሄን ሕዝብ ምን እናርገው? ምርጫ እስከሚመጣ ድረስ የሚባል መብት የለውም። የመኖር መብት የለውም። የመስራት መብት የለውም። እንዴት ነው ታዲያ? እንዲህ ዝም ብለን ቆልፈ ነው ይቆይ? መቼ ነው ታዲያ የሚጀምረው? ሌሎች ፖሊሲዎቻችሁ ምናምን በረም እናረቃለን እናስተካክላለን፣ ችግር የለውም። ሽፋይን ስትመረጡ አድርጉት። እንደ ሀገር እንደ ሕዝብ ግን አሁን ያለብንን የዘረኝነት ጥላቻ ለማስወገድ ሌላ ምርምር እኮ አያስፈልገውም። ከዛሬ ጀምሮ የሰው ልጆችን በሰውነታቸው አክብር እንጂ በዘራቸው ስራ እንዳትሰራ ብለ አዲስ አበባ ላይ ጀምረው ይቀጥላል። ወደዛ ወደ ከተማ ወደ ክፍለ ሀገር ይወርዳል። ምንም አይነት እኮ የፖሊሲ ጥናትና ምርምር አይጠይቅም። ስለዚህ መታችሁ እዛው ላይ ቁጭ ከማለት ይልቅ ለማስተካከል ሞክሩ። የተሞከረ ነገር የለም። ኦፍ ኮርስ አዲስ አበባ የተኳኳለች ነው ይገባኛል። መኳኳሉ ግን ከዘረኝነት ሊያጸዳት አይችልም። መኳኳሉ አዲስ አበባን መኳኳል ፔንት ማድረግ የፈለክ ነገር ማድረግ ከዘረኝነት ሊያጸዳት አይችልም። በርካታ የተቀበረ ቆሻሾች አሉ እዛ ውስጥ። እንደነ ታከለ ኦማ የሰሩትን ስራ አይታችኋል። አሁንም ቀጣዮቹ ዘሴም ናቸው። ምንም የተለየ ነገር የላቸውም። ስለዚህ ይሄን የተበላሸ ነገር ነው መጀመሪያ ማስተካከል ያለብህ። ይሄን የዘረኝነት አካሄድ ነው መጀመሪያ ማጥፋት ያለብህ። አሁን ያለው ነገር ወያኔ እዛ ውስጥ የከተተውን ማውጣት አለብህ። የለውጥ ኃይል የተሻለ ነገር ሰራለሁ ካልክ በቃ ወያኔ በርሚል ውስጥ የከተተውን ዘረኝነት የኢትዮጵያን ሕዝብ ከዛ አውጣና ቀጥል። መጀመሪያ ስራው እሱ ይሁን። ከዘረኝነት አውጣው። ስለዚህ ይሄን ብናደርግ ተገቢ ነው ብዬ አምናለሁ። ሁላችንም እንደ ሀገር ሰዎች በቀና ነገር መንግስትን እናግዘው፣ መንግስትን እንጠቁመው፣ የተበላሸውን አካሄዱን እንንገረው፣ የምንፈልገውን ነገር ሁሉ እንንገረው። ምንድነው የምንፈልገው ጋይስ? ምንድነው የሚያስፈልገን? ኢትዮጵያ ምን ነው መሆን ያለባት? አሁን በርካታ ነገሮች ትሰማላችሁ። በአንዳንድ ነገሮች ላይ የውሸት ሁላችንም ኢትዮጵያዊ መስለን እንውላለን። በተለይ አሁን በአባይ ጉዳይ ላይ ምናምን ስናነሳ ደግሞ ስቶፍ በቃ ኢትዮጵያ የሆን መስሎ የሚሰማን ግን ውሸት ነው። አብዛኛዎቹ ደንታ የላቸውም ስለ አባይ ጉዳይ። ምን አገባ የሚሉ ሰዎች አሉ። በሌላ በኩል ያለው ምን አገባ የሚሉ አሉ። በሞያሌ በኩል ያለውን አካባቢ አሁን ሌላ ሰው በቶ ሀገር ደንበሬ ነው ብሎ አያምንም። ሌላ ሰው ጥሶ ቢገባ ምን አገባ የሚል ህብረተሰብ ነው ያለው። በጋምቤላም እንደዚሁ፣ በሌላም በኩል እንደዚሁ። ይሄንን ነገር ማስተካከል ካልቻል ኢትዮጵያዊ ነን፣ የኢትዮጵያ መሬት ነው፣ የኢትዮጵያ ሀገሬ ነች ብለን ማሰብ የማንችል ከሆነ ከዚሁ ስራ መጀመር ማይችል ከሆነ አሁንም አደገኛ ነገር ነው ያለው።
አደገኛ ነገር ነው ያለው። እኔ የተሻለ ነገር ለመስራት የሚያስፈልገው ምንድነው ነው እና እኔ ሁላችንም ስለዚህ ይሄ የኢትዮጵያ ጉዳይ የዘር ጉዳይ አይደለም። የኢትዮጵያ ፖለቲካ ከዘር መውጣት አለበት። እኔ በተረጋጋሚ ነው ብልጽግና ራሱ ነው የምላችሁ፣ ብልጽግና ራሱ ከዘር አልወጣም። ከዘር ወጥቷል። አሁን አንድ ፓርቲ ነው ብትሉኝ እኔ እንዴት አድርጋችሁ እስኪ ያሳምኑኝ። እንደው የብልጽግና ሰዎች ብትገቡ እኮ ደስ ይለኛል። አንድ ካድሬዎች ዝም ብለው ከመጮህ ይልቅ ካድሬ ማለት እኮ ኦልሬዲ የፓርቲውን ልሳን ማለት ነው። የፓርቲውን ፖሊሲ ምናምን የሚያስረዳ ልሳን ነው። እታች ህብረተሰቡን በዛ መልኩ የሚቀር። ስለዚህ ብልጽግና አንድ ፓርቲ ነው ከዘረኝነት ወጥቷል ካላችሁኝ አስረዱኝ። ኦኬ በምን መልኩ ነው አንድ ፓርቲ ሆነው? አንድ ፓርቲ ማለት ትርጉሙስ ምንድነው? የአማራ ብልጽግና፣ የኦሮሞ ብልጽግና፣ የደቡብ ብልጽግና፣ የአፋር የጋምቤላ እያልክ በመዋቅር በዘሩ አሁንም ከፋፍለው አንድ ፓርቲ ነው እንዴት ትሉኛላችሁ? ብልጽግና ከሆነ ብልጽግና ነው። ዋሬቨር የትም ቦታ ላይ በቃ ብልጽግና ብለህ ነው። የአማራ የአፋር አትበለው። አንድ በቃ ብልጽግና። ሌላ ደግሞ የኢትዮጵያ ፓርቲ ካለ ደግሞ ዘስ በቃ ያ ፓርቲ ደግሞ በዛ መልኩ አሁን ያለነው እኮ ዘሴም ቲንግ እኮ ነው። ስሙ ተቀየረ። ያ የድሮ ኦዴፓ ምናምን ስሙ ተቀየረና ብልጽግና ሆኖ ምን ተቀጥሎበታል? የህብረተሰቡ ስም ኦሮሞ ብልጽግና ኦሮሞ ገብቷል። የአማራ ብልጽግና አማራ ነው። በቃ ኦልሬዲ ዘሩ ተለይቷል ማለት ነው። በዛው በተቀመጠው ክልል በዛው በወያኔ በሰራለት ገንዳ ውስጥ ሆኖ እዛ ገንዳ ላለመውጣት ነው ይሄ የምታዩት። ብልጽግና ብሎ የአማራ ብልጽግና የሚሉት ከዛ ገንዳ ላለመውጣት ነው። አንድ ፓርቲ ከሆነ የማህበረሰቡ ስም እዛ ውስጥ መግባት አያስፈልገውም። የኢትዮጵያ ብልጽግና አይደለም የሚለው አይታችሁት ከሆነ ስሙ ኢትዮጵያዊ አርማም የለውም። ብልጽግናን አይታችሁት ከሆነ ያለው ምልክቱ ሌላ ነገር ነው። ምንም ኢትዮጵያን የሚገልጽ ነገር የለውም። ችግር የለውም። እሱ እንደፈለጉ ያርጉት። ግን ብልጽግና በኢትዮጵያዊነት መሰረት የተፈጠረ ከሆነ ኢትዮጵያዊ መሆን ያለበት በኢትዮጵያ ባህል፣ በኢትዮጵያ ሕዝብ፣ በኢትዮጵያ ወግ የተቃኘ ነው መሆን ያለበት። ስለዚህ ያንን ነው ማሰብ ያለበት። እኔ አሁን ለውጡን እደግፋለሁ፣ ነግራቸዋለሁ። ምንም ጥያቄ የለውም። ለውጡን ስደግፍ ግን የሚደረጉ ነገሮችን ግን ትክክል ናቸው እያልኩኝ አይደለም። በርካታ ትክክል ያሉ ነገሮች አሉ። መታረም አለበት ነው። እኔ ይልቀቅ ይውጣ ይጥፋ እያልኩ አይደለም። መታረም አለበት። ኢቭን ለብልጽግና ይጠቅመዋል። ብልጽግና ነገ ወደ ምርጫው ክርክር ስንመጣ ይሄን ሁሉ ነው የምናወጣበት። ብልጽግና ኢትዮጵያ አይደለም ነው የምለው እኔ። ነገ ኢትዮጵያዊ ለመሆኑ ምንድነው ማስረጃችን ብለን ነው የምናቀርበው። ኢትዮጵያዊ መሆንህ በምን የተመሰረተ ነው ብለን ነው የምናቀርበው። ስለዚህ ስቲል በጎሳና በዘር ውስጥ ነው ያለው ብልጽግና። ራስ ማስተካከል አልቻልክም። አንድ ወጥ አላረከውም። ስለዚህ አንተ ራስህ አንድ ወጥ ሳትሆን ሌላ ወጥ የሆነ ኢትዮጵያ ለመፍጠር ትቸገራለህ። ሌላ ወጥ የሆነ ፓርቲ ሲመጣብህ ደግሞ ትቸገራለህ። ምክንያቱ ወጥ ከሆነ ያሸንፈኛል ብለህ ታስብና ነገ ወደ ተንኮል ትገባለህ። ብልጽግና ወደ ተንኮል እንደሚገባ ምንም ጥያቄ የለውም። ለምን አሁን እንኳን በኦሮሚያ ክልል ሌሎች ፓርቲዎች ሂደው ህዝቡ ጋር መገናኘት አልቻሉም። ስለዚህ ምንድነው የሚያሳየን? ይሄ በኢትዮጵያዊነት መሰረት ያደረገ ፓርቲዎች ካሉ ያሸንፉናል ብለው ይሰጋሉ። እስቲ ይሄ ግልጽ ነው። ዛሬ እኔ የተናገርኩት ከምርጫ በፊት ቀደም ብዬ ነኝ። ያው ምርጫው ሲጀመር ወደ ክርክሩ ሲገባ ያኔ ይዘን የምንመጣ ነገር አጀንዳ ነው። ኦፍ ኮርስ ግን ማወቅ ስላለበት ነው። ብልጽግና አንድ ፓርቲ የኢትዮጵያ ፓርቲ አይደለም። የኢትዮጵያ ብልጽግና ፓርቲም አላለም፣ ምልክትም የለውም። እስቲል በዘርና በጎሳ ውስጥ ነው ያለው። ስለዚህ አንደኛው ብልጽግና አልፈልግም ቢል ለምሳሌ የኦሮሚያ ብልጽግና ብቻውን ቀጠለ ሊባል ነው። የደቡብ አልፈልግም ቢል። ስለዚህ እንደዚህ አይነት የፖለቲካ አሰላለፋችን
ለሀገራችን ጤነኝነት የሚሰጥ አይደለም። አንድ ወጥ ፓርቲ ቢሆን ያ ወጥ ፓርቲ በሀገሪቱ ሙሉ የመሳተፍ መብት አለው። ካሸነፈ ማሸነፈ፣ ካላሸነፈም ለቀጣይ ራሱን እያስተካከለ ይቀጥላል ህብረተሰቡ ጋራ ኢትዮጵያዊነት መሰረቱን ይዞ። ኢትዮጵያዊነት መሰረት ከሌለው ግን ህብረተሰቡ ኢትዮጵያዊ ወደ ሆነው ነው ሊሄድ የሚችለው። ስለዚህ እነዚህ ነገሮች ግምት ውስጥ ልናስገባቸው ይገባል። ዝም ብለን ብልጽግና እንደዚህ ያደረገ ዶክተር አብይ ምናምን የለም። ፐርሰናል ሰዎቹ ችግር የለብኝም። የፖለቲካው አስተላለፍ ግን ስቲል ኢትዮጵያን ከዘረኝነት እያወጣት አይደለም ብልጽግና አብይ አስባለሁ። ከዘረኝነት እያወጣት አይደለም። ከዘረኝነት የሚያወጣት ከሆነ ኢትዮጵያን ራሱ ከዘረኝነት መውጣት አለበት። መጀመሪያ ራሱ መጽዳት አለበት ከዘረኝነት። ያ ሲሆን ነው የተሻለ ነገር መፍጠር የሚችለው ብዬ አስባለሁ። ስለዚህ ሌሎቻቸውን በኢትዮጵያ ውስጥ ሌላ ሀገራዊ ፓርቲዎች የሉም። ያለው አንድ ኢዜማ ብቻ ነው። ሀገራዊ ፓርቲ ኢዜማ ብቻ ነው። በርካታ ሰዎች ይደግፉታል፣ በርካታ ሰዎችም ደግሞ ይቃወሙታል። ይሄ የፖለቲካ ዓለም ነው ያለ ነው። የምትደግፈው የምትቃወሙ። ነገር ግን የፈለገ ስህተት ቢኖረው ባይኖረውም ሀገራዊ ፓርቲ አማራጭ የሌለው ነው ለኢትዮጵያ ሕዝብ። ካለንበት አንጻር ካለንበት ችግር አንጻር ሲታይ ሀገራዊ ፓርቲ ነው ሊመረጥ የሚችለው። ሀገራዊ ፓርቲ ነው ለኢትዮጵያ ኢምፖርታንት ሊሆን የሚችለው። ሁላችንም ሊያግባባን የሚችለው፣ ሁላችንም ሊያቅፈን የሚችለው። ሌሎችም ነገ ከነገ ወዲያ ሜዳው እየጠበበ በሚሄድ ጊዜ ወይም ደግሞ እየገባቸው ሲሄዱ ያለው ተንኮል ሴራ ሲገባቸው ወደ ኢትዮጵያዊነታቸው መምጣት ስለማይቀር ሁላችንም መንገዱን እያስተካከልን እንጠብቃቸው። ሳንወቅሳቸው፣ ሳንሰድባቸው፣ ሳናወግዛቸው። እነሱም ኢትዮጵያዊ ናቸው። የምወክለው ህብረተሰብ አለኝ ብሎ የሚያስቡ ናቸው። ሀገራቸውን እንድትስተካከል የሚፈልጉ ናቸው። ስለዚህ ያለንን ልዩነት በፖለቲካ በበሰለ መንገድ እያስረዳን የሚያዋጣው ግን ኢትዮጵያዊ መሆን ነው የሚለውን ነገር መጠቀም ነው። ስለዚህ አንድ ሀገራዊ ፓርቲ ካለ ኢትዮጵያ ውስጥ ትልቅ አቅም ይኖራል። አሁን የታየ ነው። ለዚህ ነው ብልጽግና ሀገራዊ ፓርቲ ስላልሆነ መንግስት ሁኜ ፓወሩን ይዤዋለሁ ከሚል ካልሆን በስተቀር ሀገራዊ ወጥ የሆነ ፓርቲ አይደለም። ስለዚህ ወጥ የሆነ ፓርቲ ደግሞ ወጥ የሆነ ሀገራዊ ፓርቲ ሊያሸንፉ አይችልም። ምንም ጥያቄ የለውም። ስለዚህ ምንድነው ሊመጣ የሚችለው የሚለውን ነገር ከዚሁ ማሰብ ያስፈልጋል ነው። ከዚሁ መስተካከል አለበት። ወደ ምርጫ ሳንሄድ እየተደረገ ያለው በየከተማውን ማስተካከል አለበት ብልጽግና። ወያኔን ተውት። ስለዚህ ወያኔ መስከረም 30 ምናምን ሲል አሁን ስለሱ እናውራ። አረረ ይሄማ በጣም ቀልድ ነው። እሱ ትተነው የኢትዮጵያን ተንሳይ ለማምጣት የምንታገልበትን ወይ ማስተካከል ብቻ ነው። ብልጽግና ራሱን አስተካክሎ ኢትዮጵያ እንዲመራት ማድረግ አንዱ ወይ ነው። ሌላው ወይ ደግሞ ብልጽግና ተነግሮት ማይስተካከል ማይል ከሆነ ደግሞ ሌሎች ኢትዮጵያኖች ኢትዮጵያዊ የሆነ ወጥ የሆነ ፓርቲ ገንብቶ አሉ፣ እነሱን አግዞ ወደዛ ደረጃ ማምጣት፣ ኢትዮጵያ መቀየር። ብልጽግና እኮ የኢትዮጵያን ባንዲራ እኮ ይጸየፋል እኮ። የብልጽግና መሪዎች እኮ ናቸው ይህን ባንዲራ እኮ የሚያስረግጡት። ይጸየፋል። ነግሬያቸዋለሁ። ምርጫው ስላልተጀመረ ነው እንጂ ወደ ምርጫው ስንሄድ የብልጽግና ችግሮች ቁጭ አድርገን ማምጣት እንችላለን። ጥላቻ አይደለም። ሀገር የሚመራ ኃይል ሀገራዊ መንፈስ ይኖረው። ህዝብ የሚመራ ኃይል የህዝብ እንትን ይኖረው። የማስመሰል ስራ ኢትዮጵያ ውስጥ ተሞክሮ ከሽፏል። የማስመሰል ሂደት ኢትዮጵያ ውስጥ ታይቶ አልጠቀመንም። ይሄው ከወያኔ ጋራ መቀሌ ገብቷል። በዚህ በኩል የመጣውን ኃይል ደግሞ በተረኝነት ስሜት የመጣውን ኃይል ደግሞ ማስተካከል ተገቢ ይሆናል። ያኛው መንገድ አላዋጣም። አዎ አይተሃል። አዎ ነበር ካንተም። አዎ ተሳታፊ ነበር ካንተም። አዎ ስለዚህ ተስተካከል። ካሁኑ ስር ሳትሰድና እንደ ወያኔ እንደገና ሌላ አመታቶችን እንድንታገል ሳታደርገን እዚሁ ላይ ተስተካከል። ኢትዮጵያ የምትመራ ችግር የለብንም። ኢትዮጵያን እንደ ኢትዮጵያ ክብራት ብትሄድ ችግር የለብንም። የኢትዮጵያን ህዝቦች እኩል ካያቸው ችግር የለብንም።
ሌሎች ነገሮች ቀስ እያሉ የሚመጡ ናቸው። እድገቱ ምናምኑ ቀስ እያለ ይመጣል። ይሄን እንዲያደርግ ብልጽግናን እንጠቁመው፣ እናግዘው፣ ከጎኑ እንሁን። ሜዳ ይስተካከል። ትልቁ ነገር እኔ አንድ የምጸየፈው ነገር ልንገራችሁና የፖለቲካ ፓርቲ አባል ወይም ደጋፊ የሆኑ ማህበረሰብ ስለሚደግፈው ፓርቲ ወይም ደግሞ ስለሚደግፈው አካል በግልጽ የፖለቲካውን የራሱን የፓርቲውን ቁመና ነው መግለጽ ያለበት። ሌሎችን በመሳደብ በማጥላላት አይደለም። እኔ የምወክለው ማለት የሚደግፈው ፓርቲ ካለ ያ የሚደግፈውን ፓርቲ መጀመሪያ ቁመናውን ፈትሼ በደንብ ማወቅ ይኖርብኛል። ያን ሳቀው በቃ ይሄ ፓርቲ ለኢትዮጵያ በዚህ መልኩ የተሻለ ነው ብዬ ለመናገር የሚያስችለኝ አቅም ሊኖረኝ ይገባል። አሁን ችግር የሆነው አቅም የሌላቸው የሚደግፉትን ፓርቲ ለይተው ማያውቁ ስሙን ብቻ ይዘው ሲወራወሩ የሚውሉ ሰዎች አሉ። ፓርቲውን አልጠቀሙት ወይ ሌላውን ማህበረሰብ አልጠቀሙ። ስለዚህ ምን ሲያደርጉ ይውላሉ? ሲወራወሩ ይውሉና የኢትዮጵያን ፖለቲካ በፖለቲካ ውስጥ የሌለው ማህበረሰብ ወደ ጥላቻ ውስጥ ያስገቡታል። ወደ ዘር ጥላቻ ውስጥ ይሄዳል። የፖለቲካውን ዓለም እንዲጠላው ያደርጋል። የፓርቲውን ስም ብቻ ስለሚነሳ ፓርቲውን እንዲጠላው ያደርጋሉ። ይሄ አካሄድ ተገቢ አይደለም፣ ሊታረም ነው የሚገባው። ወያር ኢትዮጵያንስ እስከሆነ ድረስ በየትኛው መልኩ የተሰለፉ ኃይሎች የኛ የተሻለ ነገር አለኝ ብዬ ካሰብኩ የተሻለ ነገርን ይዤ ቀርቤ መከራከርና ማስረዳት ነው የሚኖርብኝ ፖላይትሊ። ከዛ ውጭ ግን ሌሎችን ስትሰድብ እየዋልክ ራስን ትልቅ አድርገህ እያሰብክ አንተ የምታምነው ምንድነው ያለው ፖሊሲና ዓላማው በኢትዮጵያ ጉዳይ ላይ ስትለው መልስ የሌለው አቆማ ስሙን ብቻ ነው የሚያውቀው። ቁጭ ብሎ በአጀንዳ ሊከራከር የሚያችል ሊያስረዳ የማይችል ማህበረሰብ ጠቀሜታ የለውም። ኢንሴንቲቭሊ እየሄድክ ፖለቲካ የሚባል ነገር የለም። ፖለቲካ ስትደግፍ ከሀገሪቱ ነባራዊ ሁኔታ ጋርና ከህዝቦቹ አኗኗር ዘቤ የተቃኘ መሆኑን በትክክል ማየት ያስፈልጋል። ስለዚህ የምትፈልገው የፖለቲካ አመለካከት መደገፍ መብት ነው። ያ መብት ነው። ሌሎቹን ስታዋርድና ስትሰድብ መዋል ግን መብት አይደለም። ሲጀመር እሱ ያቅም ማነስ ነው፣ ያለማወቅ ነው፣ ያለአዋቂነት አካሄድ ነው። የሚያውቅ ሰው የራሱን ፖሊሲ ነው ይዞ የሚመጣው፣ የራሱን አማራጭ ነው ይዞ የሚመጣው። እኔ በዚህ በኩል የተሻለ አማራጭ አለኝ ብሎ ነው የሚከራከረው። ሌላ ስትሳደብ አትውልም፣ ሌሎችን ስታጥላላ አትውልም። እንዲህ አይነት ነገር አይሰራም። አንተ ኢትዮጵያን ገንቢ፣ ሌላው ኢትዮጵያን አፍራሽ የሚሆንበት ነገር የለም። ማን ነው እንደዛ ብሎ ቆርሶ የሰጠ? አንዱ አፍራሽ አንዱ ገንቢ። ማን ነው እንደዛ ያደረገው? የስ ግለሰቦች ይኖራሉ በኢትዮጵያ ላይ ጥሩ አመለካከት የሌላቸው፣ ፓርቲዎች ይኖራሉ ጥሩ አመለካከት የሌላቸው። ያ ነገር የሚሆነው ግን ስትወያይ ነው። በኢትዮጵያ ላይ ይዘው የመጣው ነገር ተገቢ አይደለም ብለህ ተገቢ እንዳልሆነ ማስረዳት የሚያስችል ኮንዲሽን መፍጠር ነው። በኢትዮጵያ ውስጥ የምታራምደው ፖሊሲ ልክ አይደለም ብለህ ከማህበረሰቡ እንዲነጠል ማድረግ የፖለቲካው ሂደት ነው። ዱላ ውስጥ አትገባም። ከዛ ውስጥ ህግ የሚባል ነገር አለ። ሁላችንም በህግ ይዳኘናል። ሁላችንም ህብረተሰቡ ይወስነናል። ኖ እኔ ኢትዮጵያ የሚያፈርስ ነው የምፈልገው የሚል ካለ ኢትዮጵያዊ ሆኖ ያን የሚፈልግ ካለ ያን ሰው ይደግፋል። አይ ኖ እኔ በሀገሬ ላይ ድርድር አላውቅም፣ በሌላው ጉዳይ ላይ ችግር የለብኝም፣ የትምህርት ፖሊሲው ልዩነት ሊኖረው ይችላል፣ በኢትዮጵያ ላይ የመጀመሪያው ኢትዮጵያ እንደ ኢትዮጵያ የሚያከብር ከሆነ እሱ ነው ፈልገው የሚለው ደግሞ መብቱ ነው፣ ያን ይደግፋል። ስለዚህ ይሄን ሜዳውን ካስተካከልክ በኋላ ምርጫው የማህበረሰቡ ጉዳይ ከሆነ የፖለቲካ ፓርቲዎች ደግሞ ማህበረሰቡን የማስረዳት የነሱ ጉዳይ ነው። ይሄን ሳታረግ ስትቀር ግን ይሄ ፓርቲ አገር አፍራሽ ነው፣ ይሄኛው ወያኔ ጋር ነበረ፣ ይሄኛው እዚህ ጋር ዳቦ ይሰጠዋል፣ ይሄኛው ቆሎ ይሰፈረዋል እያልክ ስትሳደብ መዋል አንተ ለዚህ ሙሉ መብት የሰጠህ የለም፣ በአዋጅ የጸደቀልህ መብት የለም። ይሄ ተገቢ አይደለም። ብልጽግናን እኔ አሁን እኮ ክሪቲሳይዝ ማድረገው እየጠላሁት አይደለም።
አንደኛ ሀገር ስለሚያስተዳድር ነው። ሀገር የሚያስተዳድር አካል እስር ያሉ ሰዎች ወይም ትልልቅ ባለስልጣኖች እየወጡ ሲቀባጥሩ ስትሰማ ነው ይሄ ምን ማለት ነው? ሀገር እየመራህ እንዲህ አይነት ነገር መናገር ተገቢ አይደለም ነው የኔ። ጥላቻ አይደለም፣ ዘሩ አይደለም፣ ፖሊሱ አለ። እስቲ በፖሊሱ አልተነጋገርንም። እንደ ሀገር አክብረን እንደ ህዝብ አክብረን ነው። ምክንያቱ ሀገር እየመራ ስለሆነ ፕራክቲካሊ ስራ እየሰራ ስለሆነ ገና ለውድድር ለምናምን የሚባል ነገር አይደለም። ኢትዮጵያ ህዝብ ላይ ጀርባዋ ላይ ስለተቀመጠ የተቀመጥክበት ቦታ የተቀመጥክበት ነገር ኢትዮጵያ ህዝብ አናት ላይ ነው የተቀመጥከው ነው ጥያቄው። በኢትዮጵያ ህዝብ አናት ላይ ተቀምጠ ሌሎች ነገሮችን ማድረግ አይገባም። አንዱን ለማንገስ አንዱን መግደል አይገባም። የማህበረሰቦችን እኩልነት ማረጋገጥ ኃላፊነት አለብህ። ለምን አገር እየመራ ነው ነው። ይሄን ነው የምለው ብልጽግና። ከዛ ውጭ ግን ነገ ከነገ ወዲያ ለሚመጣው ዲስከሽን የተሻለ ነገር ይኖራቸዋል፣ እነሱም የተሻለ ነገር ይኖራል። ይሄን ማህበረሰቡ ነው። ስለዚህ ማህበረሰቡ የተሻለው ነገር ይሄ ነው ብለህ ተከራክረ ማሳመን የፖለቲካ ፓርቲዎች ኃላፊነት ነው። ያን ስራ እንድንሰራ ስለ ሀገራችን ግን ትልቅ ክብር እንዲኖረን የመጀመሪያው ትልቁ ጥበብና ትልቁ ስራችን ኢትዮጵያን ማክበር መሆን አለበት። ኢትዮጵያን የማያከብር የፖለቲካ ፓርቲ ሜዳ ውስጥም ሊኖረን አይገባም ነው የመጀመሪያው። ያም የሆነው ግን ጥላቻ በተሞላው የሚደረግ ዲስከሽን ወይም ደግሞ ብለ በየወረ እንትኑ የፌስቡክ አመቼ ብለ የጮክ ምትለው ተገቢ አይደለም። it should be respect ያስፈልጋል በኢትዮጵያ ፖለቲካ ውስጥ። ስለዚህ ፖለቲካችን የምናውቀው የምንደግፈውን አካል ክሊርሊ መጀመሪያ ማወቅ ይጠበቅብናል ከራሳችን። ወደ ሌላ ሰው ፎርዋርድ ስናደርገው እኛም እናምነው ወይም ደግሞ እኔ ማምነው እኔ የምደግፈው የፖለቲካ ፓርቲ እንዲህ አይነት አመለካከት አለው ብዬ አንደኛ ስነ ምግባር ራሱ ወሳኝነት አለው። የኔ ስነ ምግባር ተሳዳቢ ሆኜ የትኛውንም ማህበረሰብ ሳዋረድ ሙሉ ሰው አንድ ፓርቲ ደግፋለሁ ብመጣ እንዴት ነው የምታዩኝ? እኔን እንዴ ኤማ ተሳዳቢ ሰው እኮ ነው። ስለዚህ ፓርቲውን የምታዩት ራሱ በእኔ አይን ነው የሚሆነው። ዛስ ዋይ እኔ ምያልኩ ያለሁት ኢትዮጵያ ውስጥ ያለውን ፖለቲካ ማረም የሚቻለው እዚህ በየፌስቡክ እየወጡ ለሚጮሁ ሰዎች አይደለም። ህብረተሰቡን አይመጥኑም፣ ፓርቲዎችን አይመጥኑም፣ የሚደግፉትንም አያውቁም። ሊስተካከሉ ይገባል። ሶሻል ሚዲያው ሊስተካከል ይገባል። በተለይ ይህ ዝም ብሎ የሚያጨበጨበው ካድሬ ሁሉ ያስታዩታላችሁ። በቀን ስንት ሺህ ሰው ያየዋል። ምክንያቱ ካድሬዎች ናቸው አብዛኛዎቹ የሚደውሉት። ስለማውቀው ነው። በቃ አብዛኛው በቃ ሄድና እገሌ በል ፎቶውን ይዘ ምናምን ወደፊት ከገሌ ጋር ይቻላል እኮ እንደዛ ማለት መብት ነው ከማለት አንፃር መብት ሊሆን ይችላል። ከኢትዮጵያ ህዝብ ጥቅም አንፃር ሲታይ ግን መብት አይደለም። መብት አይደለም። መንግስት ኦልሬዲ ፓወር አለው፣ ስልጣን ይዞታል፣ እንደፈለገ መሆን ይችላል። በተለይ ደግሞ መንግስትን ካጨበጨብክለት ደግሞ ችግር አለው። መንግስት ታውቃላችሁ፣ አፍሪካ ውስጥ ያለ መንግስት የተወደደ ነው የሚመስለው፣ ጥሩ የሰራ ነው የሚመስለው፣ በዛው ነው የሚቀጥለው። ስለዚህ ኢትዮጵያ ውስጥ ያለን ችግር ለመፍታት የሚያስችለው ቀና አመለካከት ያለው መንግስት መሆን መቻል አለበት። ህዝቦችን እኩል ሊያይ የሚችል፣ ህዝቦችን ሳይከፋፍል ሊያይ የሚችል፣ በተለይ እንዲህ አይነት ስግብግብነት ይሄ የኔ ነው ያንተ ነው የሚለውን ማስተካከል መቻል አለበት። ብልጽግና ዛሷ ያን ማድረግ ካልቻለ ይውልሲ ወደፊት መሄድ አይችልም። የሚታየኝ ነገር ነው ይሄ ነው። ስለዚህ የሚታየን የምናገረው ብልጽግና መታረም አለበት፣ መስተካከል አለበት። የተበላሸ ነገሮች አሉ፣ ስግብግቦች አሉ። ብልጽግናን ሊያበላሹ የሚችሉ በርካታ ባለስልጣኖች አሉ። አይኖ ከዛኛው የመጡ ናቸው፣ በውርስ የመጡ ናቸው፣ ባደራ ያደጉ ናቸው፣ በእንጀራ አባትነት ያደጉ ናቸው፣ ወያኔ ያሳደጋቸው የእንጀራ አባታቸው የሆኑ በርካቶች ናቸው። ስለዚህ ፖለቲካ በውርስ የሚመጣ ነገር አይደለም። ፖለቲካ ከታይሙ ጋራ ከጊዜው ጋራ ከማህበረሰቡ ጋራ ሊመጥን ሊሄድ የሚችል ነው። በተለይ ደግሞ ከሀገሪቱ ኮንዲሽን ጋራ ሊቃኝ የሚገባው ፖለቲካ በውርስ የምትቀበለው አይደለም። ወያኔ አያቴ ነው ብለህ የወያኔን አይዲያ ይዤ እሄዳለሁ ብትል አይሆንማ፣ አይሆንም። በውርስ የሚመጣው ሀገር ብቻ ነው። ሀገራችን ብለን ስናስብ ያ ነው። ፖለቲካችን በውርስ አይመጣም፣ በስራችን በተግባራችን የሚመጣ ነው። ፖለቲካ ደንባራ አይደለም፣ ብርሃን ነው፣ አይን አለው።
የት መድረስ እንዳለበት ያውቃል። ምን መፍጠር እንዳለበት ያውቃል። ፖለቲካ ደንባራ ሰዎች ከያዙት ግን ደንባራ ይሆናል፣ ይታወራል፣ ማየት አይችልም። አይደለም ልማት ሊያመጣ አይደለም ሰዎችን እኩል ሊያይ ይቅርና እሱ ራሱ በዛ ስልጣን ላይ መቀመጡን ማየት ይሳነዋል ያኔ። ስለዚህ ደንባራ ሰዎች ከያዙት ፖለቲካው ደንባራ ይሆናል። ዛሷ የኢትዮጵያ ሕዝብ መለየት ያለበት ማለት ነው። ኢትዮጵያ የሆነ ፓርቲ ለኢትዮጵያ ምንም አይነት ሚስቴክ ይኑረው አይኑረው እያረምከው ሄድ፣ ኢትዮጵያ የሆነ ፓርቲ ኢምፖርታንት ነው። በዘር የተደራጀ ፓርቲ በምንም ተአምር ኢትዮጵያን ሊመጥናት አይችልም፣ ለማንም ሊጠቅምም አይችልም። ይሄን ልናደርግ ይገባል። ወደፊት በምርጫው ጊዜ እንገናኛለን። ይቅርታ ምርጫው ሳይጀምር እንደዚህ አይነት ነገሮች ማውራቴ ተገቢ ላይሆን ይችላል። ነገር ግን ብልጽግና እኔ እንዲጠፋ ስለማልፈልግ፣ ብልጽግና እንዲበላሽ ስለማልፈልግ ብልጽግና የሚታየው ነገር መታረም አለበት ብዬ አምናለሁ። እኔ ኢትዮጵያን የሚያከብር በሙሉ ይመቸኛል። ከፖለቲካ ፓርቲ ጋር አልቆረብኩም። ኢትዮጵያን የሚያከብር ፓርቲ እስኪመጣ ድረስ መቀጠል ግን አይቀርም። ስለዚህ ኢትዮጵያን የሚያከብር ፓርቲ ለሁላችን ወዳጅ ነው ብዬ አስባለሁ። ለእኔም ወዳጄ ነው። ኢትዮጵያን የማያከብር ፓርቲ ግን በምንም ተአምር ዝምድና ሊኖረኝ አይችልም። ማንም ይሁን ማንም ዝምድና ሊኖረኝ አይችልም። ስለዚህ ሁላችንም ከፓርቲ አመለካከት እንውጣና ከኢትዮጵያዊነት አመለካከት መጀመሪያ እዛ ውስጥ እንግባ። ኢትዮጵያዊ እንሆን፣ በኢትዮጵያዊነት እንቃኝና የፓርቲዎችን አመለካከት ማንጸባረቅ ይቻላል። ፖሊሲዎቻቸውን ምናምናቸው መፈተሽ ይቻላል። ለዚህ ነው ወያኔ ሰብስቦ በርሚል ውስጥ ከቶናል። የዘረኝነት በርሚል ውስጥ ነው ከቶን የሄደው። ስለዚህ ከዛ በርሚል ውስጥ ነው በጣም ጠንካራ ነው በርሚል። ከዛ ሰብሮ መውጣት በጣም ከባድ ነው። ስለዚህ ከዛ ሰብረን መውጣት መቻል አለብን። ወደ ዋናው ኢትዮጵያዊነታችን መግባት አለብን። ያኔ የቀሩን ነገሮች፣ ያልተስተካከሉን ነገሮች፣ የምንፈልጋቸውን ነገሮች ዋናው መሰረቱ ኢትዮጵያዊነታችን ላይ ከተቀመጥን እነዛ ቀላል ነው የሚሆኑት። አይከብዱንም፣ ብዙ ለማስተካከል አይከብዱንም። የምንፈልጋቸውን ሰዎች ለመምረጥ አይከብደንም። ኢኮኖሚውን ለማምጣት አይከብደንም። በየትኛውም አካባቢ ተንቀሳቅሰን መስራት ከቻል ሀገራችን መቀየር የምንችልበት በርካታ ምሁራኖች አሉ፣ በርካታ ወጣቶች አሉ። ኢትዮጵያ ውስጥ እኮ ከ60 በላይ ፐርሰንት እኮ ወጣት እኮ ነው። ያ እኮ ትልቅ ሀብት እኮ ነው፣ ትልቅ ሀብት። ይሄን ወጣት ወደ ስራ ማማር በጣም ያናደው እኮ ይሄን ወጣት በፖለቲካ አመለካከት ከፋፍሎት ኢትዮጵያዊ መልክ እንዳይኖረው አይደለም ስራ ሊሰራ ይቀርና እርስ በርሱ እንዳይተያይ አድርጎታል። ቤተሰቡን እንኳን እንዳያከብር አድርጎታል። ስለዚህ እንዲህ አይነት ክፉ በኢትዮጵያ ላይ ክፉ ነገር የሰሩ ሰዎች ዛሬ መስከረም 30 ብለው ተናገሩና እነሱ ያሉት መስከረም 30 እኛም እናውራው ብለን ብናወራ ለኛ ውርደት ነው፣ በጣም ውርደት ነው፣ ሼም ነው። ስለዚህ ከዛ እንውጣ ፕሊዝ። በኢትዮጵያዊነታችን እንኩራ። የመጀመሪያው ትልቁ ሀብታችን ኢትዮጵያዊነታችን ነው። የመጀመሪያው ትልቁ ስራችን ኢትዮጵያዊነታችን መገንባት ነው። የመጀመሪያውና ዋናው መሰረታችን ኢትዮጵያዊነት ነው። ከዛ በኋላ ነው እንግዲህ የምንሄደው። በኢትዮጵያዊነት የተቃኘ ፓርቲ ሲመጣ ሁላችንም ኢትዮጵያ እስከሆነ ድረስ ያንን ፓርቲ የማገላበጥ እድሉ ይኖረናል፣ የማየት እድሉ ይኖራል፣ ውስጡን ማየት መፈተሹ እድሉ ይኖረናል። ኢትዮጵያዊ ካልሆነ ግን ምን ብለን ምን ፈትሸው ወደዛ ማንጠጋውም እኮ ዛሷይ ኢትዮጵያ ውስጥ በኢትዮጵያዊነት የተደራጀ ፓርቲ የግድ ነው። እሱን ነው እንግዲህ ሊጠቅመን ይችላል ብለን የማስበው። ስለዚህ ነገ ምርጫው ሲመጣ የማን ደጋፊ እንደሆንኩ እንግዲህ ምናልባት ያኔ እመጣለሁ ማለት ነው። መደገፍ መብት ስለሆነ ግን አንድ ነገር ምነግራችሁ ግን እኔም ማምነው በኢትዮጵያዊነቴ ነው። ከፓርቲ ጋር አልቆረብኩም። ፓርቲዎች ኢትዮጵያን የሚያከብሩ ከሆነ አብሬያቸው ነው የማከብረው። ፓርቲዎች ኢትዮጵያን የማያከብሩ ከሆነ ደግሞ ዞር በልልኝ ከዚህ ነው ማለት ነው። ስለዚህ የፓርቲ ፍቅር ኢትዮጵያን የት እንዳደረሳት አይተናል። እኔ ካላሸነፍኩ እየተባባል ስንት ለሀገር የሚጠቅሙ ሰዎችን ስንት ሀገር የሚመራን ጭንቅላት ቀብረናል በገዛ እጃችን። ቀይ ሽብር ነጭ ሽብር እያልን ስንት ሀገር የሚመራ ጭንቅላት ተቀብሯል።
ስለዚህ ይሄ ሊታረም ይገባል። ኢትዮጵያ ውስጥ በዘር የተደራጀ ኃይል አይጠቅመንም፣ ሊስተካከል ይገባዋል። በዘር ደግሞ የተደራጀን ኃይል ለማስተካከል መጀመሪያ ቆመና ያለው መንግስት ራሱ ነው። መንግስት ራሱ ከዘር መጽዳት አለበት። መንግስት ራሱ ከዘር ሲጸዳ መዋቅሩ እየጸዳ ነው የሚሄደው። መዋቅር በዘር የሚደራጅ መዋቅር አይኖረውም። በዘር የተደራጀ ህግ አይኖረውም። በዘር የተሰለፈ ነገር አይኖረውም። ስለዚህ መንግስት መጀመሪያ ራሱ መዋቅሩን ሲያስተካክለው ራሱ ሲጸዳ መዋቅሩ ይጸዳል። መንግስት ግን ከዘረኝነት ካልወጣ የትኛው መዋቅር ሊወጣ አይችልም፣ ሊጸዳ አይችልም። በምንም ታምር ወያኔ ለዛ ነው የሚያደርገው። ኢትዮጵያ 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 ይላል። ውሸት ነው። መከላከያው በዘር ነው ያደራጀው፣ ፖሊሱም በዘር ነው ያደራጀው፣ የመንግስት መዋቅር በዘር ነው የተደራጀው። በዛ ላይ አድሎ አድርጎ ሌት ተቀን ይሰርቃል። ሲሰርቅ ነው የሚውለው። እንዴት አድርጎ ኢትዮጵያ ሊሆን ይችላል በዘር ራሱ ካልጸዳ? ስለዚህ ብልጽግና አሁንም የተሸወዳችሁ ሰዎች ካላችሁ ብልጽግና አንድ ወጥ ፓርቲ አይደለም። ብልጽግና እስቲ በዘር የተደራጀ ኃይል ነው። ለዚህም የምነግራችሁ ቅድም እንዳልኳችሁ የአማራ ብልጽግና፣ የኦሮሞ ብልጽግና፣ የደቡብ ብልጽግና፣ የአፋር ብልጽግና የሚለው አንድ ፓርቲ ከሆነ አፋርን ማለት አይገባውም፣ ሶማሌ ማለት አይገባውም። ብልጽግና የኢትዮጵያ ለዛውም ኢትዮጵያ መጨመር አለበት። የኢትዮጵያ ብልጽግና ፓርቲ ቢል በየትኛውም የኢትዮጵያ ምድር ላይ ኤግዚስት ያደርጋል። ተወዳድሮ ሰዎችን አይደለም ዘር አይደለም የሚፈልገው ኢትዮጵያኖችን ነው። ስለዚህ ውክልናው በዛ ደረጃ ይሆናል። ጋምቤላ ሄጄ እኔ አሁን ብልጽግና የብልጽግና አባል ሆኜ ጋምቤላ ሄጄ መወዳደር አልችልም። ብልጽግና እኮ ነህ። ኖ አንተ ጋምቤላ አይደለም። ብልጽግና ብትሆንም አንተ ጋምቤላ አይደለም፣ ሂድና እዛው በቦታ ሄደህ ተወዳደር ይሉሃል። ታዲያ ምኑ ላይ ኢትዮጵያ ላይ ሆንከው? ምኑ ላይ ነው ኢትዮጵያዊነት? ብልጽግና ሆኜ ኦሮሚያ ውስጥ መወዳደር አልችልም። ለዚህ ነው የተሸወርነው ፓርት አለ። ከወያኔ ተሽሏል ብለን የምናስብ ከሆነ የተሻለው ከወያኔ አመጣጡ ብቻ ነው። የተሻለው ከወያኔ አነጋገሩ ብቻ ነው። የተሻለው ከወያኔ አንዳንድ ነገሮች ብቻ ናቸው። ከዛ ውጭ ግን ዘሴም ኮፒ ነው ያለው። ስሙ ብቻ ተቀይሯል። ኢህአደግ የሚባለው ቀረ። ወያኔ ማን ነው? ብልጽግና ነው። ስለዚህ ኢህአደግም የኦሮሞ ኢህአደግ፣ የአማራ ኢህአደግ፣ የትግራይ ኢህአደግና የደቡብ ኢህአደግ ነበር። ሌሎችን ኢግኖር አድርጎ አራት ኢህአደግ። ሌሎች ምን አደረጋቸው? ጓደኛ፣ አጋር፣ በቃ አጋር፣ እኔ የምሰጣችሁን እየተቀበላችሁ የምትሄዱ አጋር። አሁንም ያለው ዘ ሴም ቲንግ ነው። የአፋር ብልጽግና፣ የሶማሌ ብልጽግና፣ የምናምን ብልጽግና ተብሎ ከዛ ውጭ ያሉ ማህበረሰቦች ምን ያቅፋቸዋለሁ ነው። ሶ ዛት ኢዝ የፖለቲካችን መሰረት ካደረገው ኢትዮጵያዊነታችን መሰረት ካደረገ በየትኛውም አካባቢ ጠቆረም፣ ቀላም፣ አጠረም፣ ረዘመም እኛ አይነት መመዘኛዎች ሳይኖሩ ማንም ሰው በችሎታው በየትኛውም አካባቢ መወዳደር ይችላል ብለን ስናስቀምጥ ግን ኢትዮጵያዊነት ማለት ያ ነው። ሰዎች ዘሩን፣ መልኩን፣ ቁመቱን ምናምኑ ሳይሆን የሚያዩት ኢትዮጵያዊነቱንና ፓርቲውን እዛ የሚፈልጉትን ፓርቲ ነው የሚያዩት ሰዎች። በቃ ያ እንዲሆን ነው። ስለዚህ ለዚህ ነው ለምሳሌ ምን ያነሳውላችሁ ኢዜማን ባነሳ ብያቸዋል። ኢዜማ ኢትዮጵያ ነው። ኢዜማ ሰዎችን ሲወክል በየአካባቢው ኢዜማ ብሎ ነው የሚወክላቸው እንጂ አማራ ኢዜማ፣ የኦሮሞ ኢዜማ፣ የደቡብ ኢዜማ የሚባል ነገር የለም። አስቦት ማያውቅም፣ በህልሙም የለውም። እነሱ የሰሩትን ወያኔዎችን ሊያስተካክል የመጣ ድርጅት እንጂ እሱን ራሱ ሊደግም የሚመጣ ድርጅት አይደለም ነው። ስለዚህ ነው በኢትዮጵያዊነት ስትቃኝ የትም ቦታ ብትገባ ሰክሰስፉል ትሆናለህ። ስለዚህ ሌሎችም ወደ ሀገራዊ ፓርቲ ተሰባሰቡ። ምርጫው ከመምጣቱ በፊት ተሰባሰቡ። የኢትዮጵያን ሕዝብ ማታስቸግሩት። ጠበብ ያሉ ፓርቲዎች ሰፋ ብለው ትልልቅ ይሁኑ። ለመወዳደርም ያመቸናል። አመለካከታችሁን ለማየትም ያመቸናል። አሁንም በዘር ተቆልፈ እዛው ቁጭ ብትል ግን ከዛች አካባቢ መውጣት ስለማትችል በኢትዮጵያ ደረጃ ልናይህ አንችልም። በዘር የተደራጀህ በኢትዮጵያ ደረጃ ልናይህ አንችልም። ምኞት ይሆናል እንጂ በኢትዮጵያ ፖለቲካ ውስጥ መሳተፍ ራሱ ከባድ ነው ለአንተ ነው። ይሄ ዝም ብሎ
ደሞዝ ለመቀበል ፓርላማ ሂጄ ምናምን ደሞዝ ለመቀበል ተብሎ የሚታሰብ ስሌት ለሀገር አይጠቅምም። በቃ እሱ ያው እነ መራራ እኮ አረጁበት ምንም ነገር ሳይሰሩ እንደቀለዱ ማለት ነው። ምንም ነገር ሳይሰሩ የኢትዮጵያን ፖለቲካ ከፍ ሳያረጉት፣ የኢትዮጵያን ኢኮኖሚ ከፍ ሳያረጉት፣ የኢትዮጵያን ሁኔታ ከፍ ሳያረጉት አረጁ እነሱ። በቃ ጭራሽ ሲያረጁ ደግሞ እንዳያችኋቸው ያው ሰው ሲያረጅ ለነገሩ ወደዛ ደረጃ መውረድ አይቀረውም። ጭቃ ማብካት ጀመሩ ማለት ነው። ጭራሽ ኢትዮጵያ ትጥፋሉ። ጭራሽ ዳውን ኢትዮጵያ ስባሉ። ለዚህ ነው የኢትዮጵያ ፖለቲካ ኢትዮጵያዊ መሆን ስላልቻለ ነው ያ ሁሉ ችግር የተፈጠረው። የኢትዮጵያ ፖለቲካ መሰረቱ ኢትዮጵያ ስላልሆነ ነው። በተለይ ጎልቶ የሚታየው ትግራይ፣ ኦሮሚያ ውስጥ ያለ ፖለቲካ ኢትዮጵያዊነት የለውም። በጭራሽ ኢትዮጵያዊነት የለውም። ከኢትዮጵያ ፍጹም የራቀ ነው። ይሄው ሽመልስ ለነገሩ ፖለቲከኛ ነው ብዬ ሳይሆን የምናገረው። ሽመልስ ፖለቲከኛ አይደለም፣ እግዚአብሔር ይስጠው። አይ ነው እሱ ምን እንደሆነም አላውቅም። እዛ ሹመኛ ነው ኦፍ ኮርስ፣ ግን ፖለቲከኛ አይደለም። ፖለቲካ በዛ መልኩ አይደለም። አንድን ክልል ሀገር አድርገህ ራስን ስታቀርብ ትግራይ ውስጥ አሁን ወያኔ እንደዛ ነው። ወያኔ ትግራይን ሀገር አድርጎ ነው የሚያስበው። አሁን ሳይሆን ስልጣን ላይ ያለ ጊዜ ጀምሮ ማለት ነው። የትግራይ ህዝብና የኢትዮጵያ ህዝብ ይላል እንዴ? የትግራይ ህዝብ የኢትዮጵያ ህዝብ አይደለም ወይ? አሁን ኦሮሚያ ውስጥ የተካሄደ ያለው እንደዚህ ነው። የኦሮሞ ህዝብና የኢትዮጵያ ህዝብ ነው የሚሉት። ስለዚህ መሰረቱ ኢትዮጵያዊ የሆነ ፖለቲካ የላቸውም እነዚህ ሁለቱ ክልሎች። አፋር ብቴ እንደዛ የለም፣ የኢትዮጵያ አፋር ነው የሚለው። ሶማሌ ብቴ እንደዛ የለም፣ ሲጠራ ራሱ የኢትዮጵያ ሶማሌ ነው የሚባለው። ጋምቤላ ብቴ እንደዛ የለም፣ የኢትዮጵያ ጋምቤላ ነው የሚባለው። ደቡብ ኢትዮጵያ ብቴ እንደዛ የለም፣ የደቡብ ኢትዮጵያ ነው የሚለው ራሱ ስሙ ራሱ ደቡብ ኢትዮጵያ ነው የሚለው። ስለዚህ መሰረቱ ኢትዮጵያዊ ከሆነ ትልቅ ለውጥ እናመጣለን። መሰረታቸው ግን ዘረኝነት ከሆነ ግን እዛው ነው ደርቀው የሚቀሩት። ጠቅላይ ሚኒስትሩ እንዳለው ያው ህወሓት እዛው ደርቀው ይቀር ነው። ኦሮሚያ ውስጥ ያለው ፖለቲካ የማያድገው የኦሮሚያ ፖለቲካ አመለካከቱ ያደረቅ ስለሆነ ነው። ጥሩ ሰዎች አሉ፣ ምንም ጥያቄ የለውም። ጥሩ ሰዎች በመኖራቸው ነው የምናየው ነገርም እኮ ያለው። ነገር ግን ፖለቲካቸው በምንም ተአምር የኢትዮጵያ መሰረት የለውም። ለዚህ ነው እኮ ዶክተር አብይ አጣብቂ ውስጥ የገባው። የኦሮሞ ፖለቲከኞች የኢትዮጵያ መሰረት የላቸውም ፖለቲካቸው። ስለዚህ ምን ሆነ? የጠቅላይ ሚኒስትሩ አጣብቂ ውስጥ ገባ። ጭራሽ ይመጡና አንተ እኮ ኦሮሞ አይደለም ማለት ነው ጀመሩ። ኢትዮጵያዊነት ተክዶ ምን ተክዶ ኦሮሞ አይደለም ነፍጠኛ ነህ፣ አማራ ነህ ምናምን ተባለ። ስለዚህ ይሄ ነው የሀገራችን ፖለቲካ መስተካከል ያለበት። ስለዚህ ወደፊትም ኢንዲኬት ማድረጋችሁ ሀገራዊ ፓርቲን ደግፉ። ኢትዮጵያውያን በተለይ ኢትዮጵያዊ የሆነ ፓርቲን ደግፉ። ይሄ ምርጫ ለኢትዮጵያ ወሳኝ ነው፣ ለኢትዮጵያ ወሳኝ ነው። ይሄን የዘር ከረጢት ወያኔ ከቶን ከሄደው ዘር ከረጢት እንድንወጣ ከተፈለገ ሀገራዊ ፓርቲን መምረጥ መደገፍ ወሳኝነት አለው። ስለዚህ ነው ኢትዮጵያን ከፍ የምናረጋት። በሀገራዊ ፓርቲ ነው ኢትዮጵያ የምንወክላት። በሀገራዊ ፓርቲ ነው ኢትዮጵያ መታደግ ምንችለው። በዘር የተደራጁ ኃይሎች ኢትዮጵያን ሊያድኑ አይችሉም። ኢትዮጵያን ቅርጫ ማድረግ ነው የሚፈልጉት እነሱ። ስለዚህ ኢትዮጵያን ቅርጫ ማድረግ የሚፈልጉን ኃይሎች ይዘን እሽሩሩ ማለት በሀገራችን ላይ እየቀለድን ያለ ነው። በኢትዮጵያ ላይ ቀልዱ ይቁም ከዚህ በኋላ። ወያኔ መስከረም 30 አለ ብሎ የሆነ ሲሽከረከረ የሚውል የብልጽግና ደጋፊ የብልጽግና ካድሬዎች ያሳፍራሉ። ወያኔ መስከረም 30 መጣውባችሁ ስላለ ዛሬ በቃ ሰልፍ እንውጣ፣ በዓለም ደረጃ አደራጁ፣ እንደዚህ አድርጉ ሲሉ የሚውሉ ካድሬዎች እርጥብ ካድሬ ኢትዮጵያንም ማያውቁ በኢትዮጵያን መቆም ያቃታቸው የኢትዮጵያን ህዝብና መንግስት የናቁ ነው ወይስ ኢትዮጵያነት ልትሰብከው ነው ለኢትዮጵያ ህዝብ? ኢትዮጵያ ለዘላለም ትቀጥላለች። ኦፍ ኮርስ ምን ጥያቄ አለው? ኢትዮጵያ እንደዚህ ትሆናለች። ኦፍ ኮርስ ምን ጥያቄ አለ? ያ ስለዚህ አቅመ ደካማ ልንሆን አይገባም። ወያኔ ስላወራ
ወያኔ ስለዛተ ወያኔን ያሰብን ማደር ውርደት ነው። ትልቅ ህዝብና ትልቅ ሀገር ይዘን ትልቅ መንግስት አለ። መንግስት ማለት እኮ መዋቅር ነው። ስለዚህ መስከረም 30 ሚሊዮን መስከረም 30ዎች ይመጣሉ። ይሄ አጀንዳ ሆኖ ሊነገር አይገባም። ወይም ደግሞ ይሄ አጀንዳ ሌሎች ስህተቶችን መደበቂያ ሊሆን አይገባም። ይልቁንስ ብልጽግና ራስን እያጸዳህ ኢትዮጵያን ቀጥ አድርገህ ምራ። የህግ የበላይነትን አስከብር። የህዝቦችን ደህንነት ጠብቅ። ያኔ ነው ብልጽግና ነገ በውድድሩ ሳታፍር ወደ ምርጫ የምትሄደው። ባለፈው ጠቅላይ ሚኒስትሩ አንድ ነገር ተናግረዋል። ሲጠየቁ በምርጫ እንሸነፋለን ብላችሁ ትሰጋላችሁ ወይ ሲባሉ ምን ፓርቲ አለን ያሉት። እኔ ጠቅላይ ሚኒስትሩ ባይሆኑ ይሄን ቃል የተናገሩት ጥሩ ነበር። በተወሰነ ደረጃ ጠቅላይ ሚኒስትሩ ስለምወዳቸው እሳቸው በዚህ ደረጃ መናገራቸው ግን ለኔ በጣም እንትን ነው፣ ከባድ ነው እና ያው የፖለቲካ ጉዳይ ስለሆነ ድሮስ ምን ሊሉ ይችላሉ አንዳንድ ሰዎች፣ የፖለቲካ ሰዎች እንደዛ ሊያስቡ ይችላሉ። ግን ለኔ እሱ አይደለም መልእክቱ። ከወዲሁ ሊገዳደራቸው የሚችሉትን ኃይሎች ማዳከማቸው ነው ለኔ ታየኝ። ገና ከወዲሁ ይገዳደሩኛል ብለው ሌበል ማድረግ አልፈለጉም። ስለዚህ ከዚሁ ገና ማዳከምና በህብረተሰቡ ተአማኝነት እንዳይኖራቸው የማድረግ ስራ ነው ያስተላለፉት ያ መልእክት። ይሄ ሼም ነው ለኔ። ከብልጽግና የተሻለ ኢዜማ የሚባል ፓርቲ አለ ለኔ። ሀገራዊ በምንም ነገር ሰዎችን እያንዳንዳቸው ኢንዲቪጁዋል ብታያቸው በኢትዮጵያዊነታቸው የማይደራደሩ ሰዎች አሉ። ከብልጽግና የተሻለ ጭንቅላት አለ እዛ ውስጥ። ከብልጽግና የተሻለ ሊሞሩ የሚችሉ ሰዎች አሉ እዛ ውስጥ። ነገር ግን ብልጽግና በለስ ቀንቶት ከዛው ከአባቱ ከወያኔ ስለመጣ በተወሰነ ደረጃ